የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬ የገንዘብ ማግኔት አደርጋችኋለሁ። በውስጣችሁ ያለው ገንዘብን የሚስበው ማግኔት ዛሬ ለእናንተ ግልጽ አደርግላችኋለሁ። ብዙ የድሮ አባቶቻችን ይህንን ሚስጥር ተጠቅመው በውስጣቸው ያለው ገንዘብን የሚስብ ማግኔት ተጠቅመው ብዙ ገንዘብ፣ ብዙ ሀብት ወደ ራሳቸውን መሳባቸው ብዙ መጽሐፍቶች ያወራሉ። ከነዚህ ጥቂቶቹ ሚስጥሮች ዛሬ የምንመለከት ይሆናል። እስከዚህ ድረስ ከተከታተላችሁ ሳብስክራይብ እና ሼር ማድረጋችሁን እንዳትረሱ። በውስጣችሁ ያለው ማግኔት ዛሬ ከናንተ ይወጣል፣ ገንዘብም ይስብላችኋል። እንጀምር። ብዙ ሰዎች እድሜ ልካቸው ገንዘብን ሲያባርሩ ይኖራሉ። ነገር ግን ገንዘብ ልክ እንደ ቢራቢሮ ነው። ባባረርከው ቁጥር ይሸሻሃል። ቢራቢሮ ለማግኘት ማድረግ ያለብህ እሷን ማሳደድ ሳይሆን እሷ የምትመጣበትን የሚያምር የአትክልት ስፍራ መገንባት ነው። ዛሬ የምነግራችሁ ገንዘብ ስለማሳደድ ሳይሆን ገንዘብ አንተን ፈልጎ እንዲመጣ ስለሚያደርገው ረቂቁ ጥበብ ነው፣ ወይም ስለ የገንዘብ ማግኔት ነው። የንዝረትና የድግግሞሽ ሕግ። ገንዘብ ጉልበት ነው። እያንዳንዱ ጉልበት ደግሞ የራሱ የሆነ ንዝረት አለው። የጭንቀትና የፍርሃትና የየለኝም ንዝረት ውስጥ ከሆነ ያለው ገንዘብ ከአንተ እያባረርከው ነው። ገንዘብ የሚሳበው፣ ገንዘብ የሚጠለፈው፣ ገንዘብ የሚመጣው የተትረፈረፈ ስሜት ወደሚሰማው ታላቅ ሰው ነው። ረቂቁ ሚስጥር እዚህ ነው ያለው። ገንዘብ እንዲመጣ አትጸልይ። ገንዘብ እንዲመጣ አትታገል። ገንዘብ እንዲመጣ አትድከም። ይልቁንም ገንዘብ አሁን በእጅህ እንዳለ ሆኖ የሚሰማህ የባለ ሀብትነት፣ የባለ ጠጋነት ስሜት በውስጥህ መፍጠር በስሜትህ ፍጠር። ስሜትህ ከባለ ሀብት ንዝረት ጋር ሲጋጠም ገንዘብ ወደ አንተ መፍሰሱ ተፈጥሯዊ ግዴታ ይሆናል፣ ወይም ተፈጥሯዊ ግዴታው ይሆናል። ማግኔቱ እዚህ ላይ ነው ያለው። ባዶ ቦታ ፍጠር። ይህ ጥበብ አጽናፈ ሰማይ ባዶ ቦታ አይወድም። አዲስና ትልቅ ሀብት ወደ አንተ እንዲመጣ ከፈለግ መጀመሪያ ቦታ መፍጠር አለብህ። ይህ ማለት ግን ገንዘብ ማባከን ማለት አይደለም። ይልቁንም በውስጥህ ያለውን ያልቅልኛል፣ ያጥረኛል፣ ይጨርስብኛል፣ ነገ ምን ይሆናል፣ ገንዘቤ ቢያልቅስ የሚለው ስሜት አጥፋው። በሌላ ይትረፈረፍልኛል፣ ይበዛልኛል፣ አገኛለሁ በሚል ተካው። ሌሎች ስትሰጥ ላለህ ጥቂት ነገር ማመስገን ስትጀምር ለአይምሮህ እኔ የሚትረፈረፍብኝ ሀብታም ነኝ የሚል ድንቅ የሆነ መልእክት ትልካለህ። ያኔ አዲስ ሀብት የሚሞላበትን፣ አዲስ ሀብት የሚጠራቀምበትን፣ አዲስ ሀብት የሚከማቸበትን ቦታ በውስጥ ይፈጠራል። ገንዘብ እንደ ጓደኛ ማክበር። ገንዘብ እንዴት ነው የምታየው? እንደ ቆሻሻ ወይስ እንደ ክፉ ምንጭ? የምታጥላላው ነገር ወደ አንተ አይመጣም። ገንዘብ ምርጥ እንግዳ አክብረው። በኪስህ ያለው ገንዘብ በስርዓት ያዘው። ስለ ገንዘብ አሉታዊ ንግግሮችን ተናገር። ስለ ገንዘብ አሉታዊ የሆኑ አስተሳሰቦችን በውስጥ ፍጠር። ገንዘብ የሚመጣው ለሚወደውና ለሚያከብረው ሰው ነው። አንተ የሀብት ማግኔት መሆንህን እወቅ። ለራስህም ንገረው። በውስጤ ገንዘብን የሚስብ ማግኔት አለ፣ ሀብትን የሚስብ ማግኔት አለ ብለህ ደግመህ ደጋግመህ ንገረው። ከዛሬ ጀምሮ ገንዘብ ማሳደድ አቁም። ይልቁንም ራስህን ማነጽ ጀምር። አስተሳሰብህን ለውጥ። አስተሳሰብህ ሲቀየር ማግኔትህ እውን ይሆናል። ገንዘብም ይስብልሃል፣ ሀብትንም ያቀዳጅሃል። አንተም ትለወጣለህ፣ ገንዘብም ወደ አንተ ትስባለህ። ስላደመጣችሁኝ አመሰግናለሁ። በውስጣችሁ ያለው ማግኔት ተጠቀሙበት። ሳብስክራይብ እና ሼር ማድረጋችሁን እንዳትረሱ። በሌላ ርዕስ ያገናኘን። ቸርን ሰንብት።